ከሰላት በፊት የረዘቀኝ አላህ ለሱ 20 ደቂቃ ሰጥቼ ማለት ነው ሰላት የገባው እንደው ከሰላት በኋላ አርዝቅህም ብሎኛል ብሎናል እንዴ አላህ ከጧት ማለት ነው መስጂድ እስክንመጣበት ሰዓት የረዘቀን አላህ ከኔና ከናንተ ማለት ነው ሰላት ስንገባ 15 እና 20 ደቂቃ እንዴት ያጣል ለዛውም በሰላም አውሎን ከሰውነታችን አንድ ነገር ሳይቀንስ ስንነዳ ማለት አንድ አክሲደንት ሳያገኝ በልተን ጠጥተን ሙሉ ሆነን ያዋለኝ አላህ ወደ መስጂድ ስመጣ እንዴት 20 ደቂቃ ያጣል ከኔ እኔ ማለት ነው ከሰገድኩ በኋላ አርዝቅም ብሎናል አህዋላችን ዛሬ ዱንያ ላይ ገብቶ በጥብጦናል እخواني ወደ አላህ ቤት ስንመጣ ሃዲቃ ለአላህ እንስተው والله አብሽሩ ከዛ በኋላ ርስቃችን አይቋረጥም ነብዩ አለይሂ ሰላም እኮ ያሉት ሐዲስ አለ አይደል እንዴ አንዳቸውን ሞት ከናንተን ከሚፈልገው የበለጠ አላህ ለናንተ በዱንያ ላይ በምትቆዩበት ሰዓት የረዘቀ የጻፈላችሁ ርዝቅ ከሞት በላይ ይፈልጋችኋል አሉ ነብዩ አለይሂ ሰላም أمن صدق رسولنا محمد صلى الله عليه وسلم